አንዳንዴ እኮ እውነት እንናገር ከተባለ ለጥፋቴ ትወቅሱኛላችሁ ትላለህ እንጂ በጣም ትልቅ ግብዳ የሆነ ጥፋት ነው የምታጠፋው። ኢየሩስን በእጆች ይዘህ ስታባብል ቆይተህ ሀይሚ ስትመጣ ወይ ውጪ ወይ ዘበኛ ጠርቼ ነው ማስወጣሽ ማለት ምን ማለት ነው? ሲጀመር ለኢየሩስ የሰጣትን ያህል ጊዜ ለሀይሚ መች ሰጣት? ለምን መጣሽ? ምን ልትይ ነው? የመጣሽበት ምንድን ነው ብለህ መች ጠየቃትኝ? እንደዚህ አይነት ነገሮች በነገራችን ላይ ዋጋ ያስከፍላሉ። ሲቀጥል እኔ ለሀይሚ መናገር የምፈልገው ክብርሽን ጠብዬ፣ በመጀመሪያ ከምንም በላይ ክብር ይቀድማል። ገባሽ አይደለ? አንቺ ጀነን ኮራ ብቲ እሱ ራሱ የት ነሽ ብሎ ፈልጎ ይመጣል። እንደዚህ በዚህ ደረጃ ያክል ራስሽን ከነሱ ጋር ፉክክር ውስጥ ወይንም ውድድር ውስጥ ማስገባት የለብሽም። ሲጀመር ሀይሚዬ ማለት ነው። ቤተሰብ እንግዲህ ያው ዛሬ በትናንትናው በእርግጥ ቪዲዮአቸውን ባየውን ቪዲዮ አልሰራሁበትም። የተወሰነ ፓርት ፈን አድርጎኛል፣ የተወሰነ ደግሞ አበሳይቶኛል። ዛሬም ደግሞ ተመሳሳይ እንግዲህ ኢየሩስ ናት መግቢያ የሰራችሁ መጀመሪያ ላይ። እሷም ደግሞ ብሩኬን በጣም ነው የምወደው፣ በጣም ነው የማፈቅረው፣ ልጁም ደግሞ የሱ ነው። ስለዚህ ከሱ ተለይቼ መኖር አልፈልግም፣ ሙሉ ያለኝን ነገር ለብሩኬ መናገር አለብኝ ብላ ሩም ቀይሯል። ሩሙን ፈልጋ ነበር የሄደችው። እንግዲህ ሰው ነግሮኛል ብላ ነው የሄደችው እና ቤት ውስጥ ላይ ፍፄ ነበረ ብሩኬ እንግዲህ እያለቀቀሰች ያው ያላትን ፍቅር ስለ ልጇ ምናምን ስትነግረውኝ ብሩኬ በጣም አዝኖ ልቡ ተሰብሮ እያጽናናን ነበር፣ እየደባበሰ አንገቷን ይዞ ገባችሁ አይደለ? አታልቅሽ ብሎ እያባበላት ነበር። ይሄን ቀን ወዴት ወሰዱትኝ? ሀይሚ ያለቀሰሽ ቀን ለምን እንደዚህ አላባበልሃትም? ብሩኬ ማለት ብዙ ጥፋቶችን ታጠፋለህ፣ ግን ጥፋቶች ለአንተ አይታዩህም። ለምን? ብዙ ነገሮች እስኪ ቆይ ምናልባትም አንተ ባደረርከው ነገር ወይንም ደግሞ በአንተ በኩል የመጡ እያንዳንዱ ችግሮች በሀይሚ በኩል ቢመጡ ምን አይነት ስሜት ይሰማሃል? ምንድነው ውሳኔ? ምንድነው የምታደርገው? እንደውም እኮ ሀይሚዬ በጣም ብዙ ነገሮች እንችላለች። ገባህ አይደለ? አሁንም ለሀይሚ የማስተላልፈው መልእክት አለኝ። በመጀመሪያ ግን ብሩኬ ጋር ነው መናገር የምፈልገው። የምሬ ነው የምላችሁኝና ዛሬ ሀይሚን እንደዛ ማመነጫጨቅ ማለት ከብዙ ጥሩ ነገሮች ለምንድን ነው አንዷ መጥፎ ነገር ጎልታ የምትታየው? እንግዲህ ያው ሀይሚ እንደዚህ ያላት ምክንያት ምንድን ነው? ኢየሩስን ለምንድን ነው የምታለቅሽው? እኔ እኮ ለአንድ ሳምንት ትችልሽ ነበር፣ ለምን የራስሽ አላደረግሽውም ስትላት ያ ነገር ነው በጣም አበሳይቶ፣ ለምን እንደዚህ ትያለሽ? እኔ ቃነኝ ወይ? እንዲያውም በቃ ውጭ ብሎ ሲያመነጫጭቃት ነበር፣ ሲገፈታትራት። ሲቀጥል ያው ዘበኛ ጠርቼ እዚህ ደረጃ ተዳረሳችሁ። ብሩኬ በጣም ነው የምወዳት፣ በጣም ነው የማፈቅራት፣ ምሳሳላት የምትላትን ልጅ እንዴት ነው ዘበኛ ታስወጣትኝ? በጣም እኮ ነው ፈን ምንድነው የሚያበሳጨውኝ? የምሬን ነው የምላችሁኝ። መጀመሪያ ላይ ሀይሚ ምን አለች? እንዲያውም ከረር አድርጋ ነበር ነገሮችን። ሀይሚ ራሱ ከጎኔ አልሆንሽም፣ ለምን እኔን አላገሽኝም፣ ለምን ችግሮችን የምንፈታበት መንገድ አትፈልጊም ትላታለህ። ግን ያንን ነገር እንዳታረግ አንተ እዚህ ጋር የያዛት ነገር አለ፣ አንተ የምታረጋቸው ነገሮች፣ ለኢየሩስ የምትሆንላት ነገሮች። ገባ አይደል? ዛሬ እኮ አንድ ነገር ተናግራለች። በቃ ልጁም ከሆነ የብሩኬ ይወለድ እኔ ራሴ አሳድገዋለሁ ብላለች። ገባ? ለምን ይሄ ቃል አልሰማኸውም? ለምን በደንብ አላረጋገጥኸውም? እንዲህ ችግሩ መንስኤ እኮ ሀይሚ ሳትሆን ከጎንህ እንዳትሆን ከጎንህ እንዳትቆም ነገሩን አብራ እንዳትጋፈጥ ከአንተ ጋር እጅ ለእጅ እንዳትያያዝ የሚያረጋት ነገር አንደኛ አንተ አቋም የለም። የምሬ ነው። እኔ አስረግጬ ነው ዛሬ እውነቷን የምናገረው። ማለት አቋም የለም ስለ ወይ ኢየሩስን አልፈልጋትም ትላለህ፣ በቃላት ትናገራለህ፣ በድርጊት ደግሞ እያሳየ ነው። አሁን ዛሬ ስታለቅስ አንገቷን እየደባበሱ ማባበል ምን ይሉታል? እሷ የሚያስለቅሳት እኮ ያው ምናልባትም እያስመሰለችም ሊሆን ይችላል። ካልሆነም ደግሞ እሷ ጋም ጥፋት አለ ብዬ አላስብም። እርግጠኛ ሆና ነው እየተናገረች ያለችው የብሩኬ ልጅ እንደሆነ። ብሩኬም ዛሬ እያላት ነበረ፣ ልጁ እስከሚወለድ እጠብቃለሁ፣ እስከሚመረመር ግን ከአንቺ ጋር ድጋሚ መቀጠል አልፈልግም እያለ ነበር። ይሄ ማለት ምንድን ነው? ከዚህ በፊት ግንኙነት ነበረ፣ የሆነ ነገር ነበረ። ለምንድነው ድጋሚ ካንቺ ጋር መቀጠል አልፈልግም የምትለው? በመጀመሪያ ደረጃ ማለት ነው። እና ኢየሩስም እንግዲህ ያው እስከ ዛሬ ብቻዬን ነበርኩኝ፣ ግን አሁን ቤተሰብም ሊሰማ ይችላል እያለች ነበር። ለቤተሰቦች እናገራለሁ፣ ከዛ በኋላ የሚሆነው ነገር ይታያል እያለች ነበር። መቼም በግድ ቤተሰቦችን ቢሆኑ የወንድ ችግር አለ እንዲ? ምንድነው ነገሩ? በግድ ብሩኬን አስረው አግቢ በቃ የትም መሄድ የለብን ብለው መቼም እንደ ከብት አስረው አያስቀምጡልሽም ቤትሽ። ገባሽ አይደል? ማወቅ ያለብሽ አንቺ ልጁ ከሆነ ከብሩኬ ጋር የሚያገናኝሽ ልጁን ስትወልጂ ብሩኬ ጋር አመተሽ ሰጫዋለሽ። ሀይሚ አሳድግልሻለሁ ብላሻለች። ገባሻ? ሲቀጥል ከአንቺ ጋር ምንም የሚያገናኘው ነገር የለም። የሚያገናኘው ልጁ ነው። እስከሚወለድ መጠበቅ ነው። እየመጣሽ አታለቃቅሽ በመጀመሪያ ደረጃ። ሌላው ደግሞ በእርግጥ ያው ብሩኬ ፊት ምናምን ስለሰጠሽ ነው እንደዚህ የምትሆኘው። ማለት ልጁ የብሩኬ ባይሆን ማለት በራሱ እርግጠኛ ቢሆን እጥብጥብ አድርጎ ከህይወቱ ማስወጣት ይችላል፣ ማራቅ ይችላል። እውነቴን ነው። ቁልፉም የቁልፉም መክፈቻም ብሩኬ ጋር ነው ያለው፣ ሀይሚ ጋር አይደለም።
እኔ ለሀይሚ ማስተላልፈው ምንድነው ክብርሽን ጠብቂ ነው ልላት የምችለው። ምክንያቱም እነሱ ያደረጉትን ሁሉ እነሱ ያሉትን ሁሉ እየሄድሽ መልስ እየተመላለሽ ሲጀመር ሴት ልጅ ኩርት ብትይበትኝ ብሩኬ ላይ ገባሽ አይደል? ምንም ነገር ልክ እንደነሱ ባትፎካከሪ፣ እሷ ላደረገችው ነገር መልስ ባሰጪ፣ ብሩኬ ላይ እንደዛ ነገሮችን ባታረጊ፣ ሀይሚ እመኝኝ እደጅሽ ድረስ መጥቶ ይቅርታ ሆኖ ቆፍጣና የውሳኔ ሰው ይሆን ነበረ ብሩኬ። ገባሽ አይደለ? በመጀመሪያ ክብርሽን ጠብቄ ነው ልልሽ የምፈልገው። ምክንያቱም ብሩኬ ከህይወቱ እስከሚያስወጣ ድረስ እንዲህ የሰው ልጅ እኮ በር ስታንኳኩ እኮ ሰው ጋር ስትሄዱ ፊቱን አይታችሁ ነው ወደ ውስጥ ልገቡ የምትችሉት ልትመለሱ የምትችሉት። ፊቱ ኩስትር ካለ ሁለተኛ ድርሽ አትሉም እዛ ቤት ነው ወይንስ የግድ ፍጥጥ ብላችሁ ትሄዳላችሁ? ፊት እየነሳችሁ ራሱ ሰው ጋር ትሄዳላችሁ? የምርን ይሄን ቪዲዮ የምትከታተሉ እኔ አልሄድም በራሴ ማለት ነው። እና ብሩኬ በመጀመሪያ ልጅቷን ከህይወት ማስወጣትም ማኖርም ማስቀመጥም የምትችለው አንተና አንተ ብቻ ነህ። ሲቀጥል አለ ጥፋቴ ነው ብዙ ጊዜ የምትወቅሱኝ እያልክ ነበረስ? ኖ አለ ጥፋት አይደለም። በአንተ በኩል የመጡ እያንዳንዱ ነገሮች በሀይሚ በኩል ቢመጡ አስበዋል? ምን እንደሚሆን ምን እንደሚፈጠር አስበዋል? ይህን ነገር አንድ ጊዜ ቆም ብለ ማሰብ መቻል አለብን። ሀይሚ ጋ ጥፋት የለም በምታረገው ማለት አሁን ዛሬ መጣች ሀይሚ ብሩኬን ለማዋራት መጣች። ገባችሁ አይደል? ምንም የሰማት ነገር የለም። ምንም የተናገረችው ነገር የለም። ኢየሩስን ይዟትኝ አቅፋ ሲያባብላት አየች፣ ተናደደች፣ አንዳንድ ነገሮችን ተናገረች። በቃ አንተ ደግሞ መታገስ ነው። ምክንያቱም ያ ነገር ያበሳጫል፣ ለማንም ሰው ያበሳጫል። እንደገና ደግሞ አልፈልግሽም ከህይወቴ ውጭ እያለች ከሆነ ሀይሚዬ እንደዚህ እስከምትባይ መቆየት የለብሽም። ሲጀመር ይህ ማለት ተለያዩ ከህይወቱ ውጭ ሳይሆን ለተወሰነ ጊዜ ጋብስጩ። ከዛ በኋላ ራሱ ይመጣል። የመሬት ነው። ራሱ ፈልጎ ይቅርታ ስለተፈጠረው ነገር አብራርቶ ነግሮሽ ብዙ ነገሮችን አስተካክሎ ወደ አንቺ ይመጣል። ብሩኬ በጣም እንደሚወድሽ አውቃለሁ፣ አንቺም እንደምትወጁ አውቃለሁ። ለዛ ነው እንደዚህ እየተከታተልሽው ያለሽው። እሱም ደግሞ ደጋግሞ ኢየሩስን አልፈልግም ከህይወቴ ውጭ እያለ ያለው ማለት ነው። እና በመሀል ደግሞ ፍፄ ለሀይሚ ምን እያላት ነበር? እንደምታስበው አይደለም ይላታል። ምን እንዳሰበች አንተ ሲጀመር ምን ታውቃለህ? ምንም እኮ አታውቅም አይደል እንዴ ፍፄ ማለት ነው። አንተም ደግሞ አታጨብጭብ እንጂ በመሀከላቸው ገብተህ ማስታረቅ ካለብህ በስርዓት ማስታረቅ ነው። ኢየሩስን ማራቅ ካለብህ ብሩኬ መምከር ነው። አለቀ እንጂ ሀይሚ በጣም ዛሬ እየተፈታተነች ነበር ብሩኬን ለማብሸቅ። ያው እንዴት ነው ፋሚሊ ትመስላላችሁ። በተለይ ደግሞ ልጁ ቢወለድም አለች ልጁ ብሩኬ በጥፍ ላይ ያታል። ከዛ ቆየት ብሎ ደግሞ ብሩኬ ሀይሚ ቅመሜ አሞኛል ይላታል። እና ቆይ ምን ታርግ ቅመሜ ምንም እኮ ልታረግ አትችልም። እና ያው ይሄ የስራው ባህሪ ነው። ሪል ቢሆን ግን በጣም የሚያበሳጩ ነገሮች አሉ። የምሬን ነው። እና የስራው ባህሪ ስለሆነ ነው። ቤተሰብ ቁጭ ስትል ራሱ ኢየሩስን አይታችሁ ከሆነ እግሯን ጥምር አድርጋ ነው ቁጭ ያለችው። እጇን ስታጣምር ደግሞ ሆዷ ላይ ጨርቅ ስለሆነ ግብት ይላል። የምሬን እኮ ነው ቤተሰብ፣ ጨርቅ ስለሆነ አይታችሁ ከሆነ ወደ ውስጥ ግብት ይላልና ሀይሚ ደግሞ ምንድነው ሶስት በጣም እየተመላለሱ ነበረ። ብሩኬ ፍፄ እና ኢየሩስ ሲያወሩ እየተመላለሱ ነበር። ጦጣ አደረጋችሁ ይትላለች። ስክሪፕት ላይ የለሽበት ነበር እንዴ ሀይሚ? እና ዛሬ የማብሸቅ ስራ ነበር ሀይሚ የተሰጣት። በደንብ አብሽቃለች። ብሩኬም ከመብሸቁ የተነሳ ዘበኛ ላስጠራ ነው አለ። ሲጀምር እንኳን ሊያስጠራኩ የሆነ ሰው ሀይሚን ቀና ብሎ ካያትኝ እርግጠኛ ነኝ እኔ አላቅም ብድግ ብሎ ነው የሚሰፍርበት ብዬ የማስበው። ኔስ ቤተሰብ ላይክ እና ሼር ሰብስክራይብ አድርጎ ባይ